እንግዶቻችን እንኳን ደህና መጣችሁ። ይህ ዝግጅት ጣምራ ለማህበራዊ ልማት ድርጅት ከሶንኬ ጀንደር ጀስቲስ ጋር በጋራ በመሆን በሚተገብረው ፕሮጀክት የስነ ተዋልዶ ጤና አገልግሎት ለሁሉም በሚለው ፕሮጀክት ስር ትኩረት የሚሹ የማህበረሰብ ክፍሎች ድምፅ ለመሆን የተዘጋጀ ዝግጅት ነው። ፕሮግራሙን በማስተዋወቅ እና ከእናንተ ጋር ቆይታ በማድረግ አብሬያችሁ መሆነው እኔ ሀገሬ ጌቱ እባላለሁኝ። የፕሮጀክቱ ተወካይ ነኝ። እንግዶቻችን በድጋሚ እንኳን ደህና መጣችሁ ማለት እወዳለሁኝ። በሲዳማ ክልል በሐዋሳ ከተማ በተለይም ደግሞ በታቦር ክፍለ ከተማ ላይ ድርጅታችን የስነ ተዋልዶ ጤና አገልግሎት መብት ለሁሉም በሚል የተለያዩ ስራዎችን እየሰራ እንገኛለን። በተለይም ደግሞ ሴትና ወጣት አካል ጉዳተኞች ከስነ ተዋልዶ ጤና ጋር በተያያዘ አካታች የሆነ አገልግሎቶችን እያገኙ ነው ወይ የሚለውን ውይይት ለማድረግ ነው። ዛሬ እንግዲህ ባለድርሻ አካላትን ጋብዘን ይህንን ውይይት ለማድረግ ነው የተገኘ ነው። በሀገራችን ኢትዮጵያ ከ17 በመቶ በላይ የሚሆኑ የማህበረሰብ ክፍሎች አካል ጉዳተኞች ናቸው። ከዚህ ጋር ተከትሎ ግን ትኩረት ማግኘት እያለባቸው በተለይም ከስነ ተዋልዶ ጤና ጋር ተያይዞ በተለያዩ የአመለካከት ችግሮች ምክንያት በራሳቸው በአካል ጉዳተኞች ወደ ውጭ ወጥቶ መብታቸውን ባለመጠየቅ ምክንያት በግንኙነትና በተለያዩ ችግሮች ምክንያት ይህንን አገልግሎታቸውን ወይም ደግሞ የሚፈለገውን የስነ ተዋልዶ ጤና አገልግሎት ሳያገኙ ቀርተዋል። ይህ ደግሞ ከፍተኛ የሆነ ኢኮኖሚያዊ፣ ስነልቦናዊ እንዲሁም ከጤና ጋር ተያይዞ ከፍተኛ የሆነ ጫና ያሳድራል ማለት ነው። ይህንን ለመቅረፍ እንደ ባለድርሻ አካል ምን ነገሮችን ማድረግ አለብን የሚለው ላይ ዛሬ ውይይት እናደርጋለን። ትውውቃችንን ከአስተርጓሚያችንን ጀምርና ከዛ እንሄዳለን በተራ። እሺ፣ አመሰግናለሁ። ስሜ ምስክር ባጃና እባላለሁ። የምልክት ቋንቋ አስተርጓሚ ነኝ። በጣም አመሰግናለሁ። ስሜ ረድኤት ተስፋሁነኝ እባላለሁ። እኔ መስማት የተሳናቸው መምህር ነኝ። ስሜ መላኩ በቀለ እባላለሁ። የሲዳማ ክልል አካል ጉዳተኞች ማህበራት ህብረት የህብረቱ ፕሬዝዳንት ነኝ። አመሰግናለሁኝ። አብነት አለሙ እባላለሁኝ። የመጣሁት ከሐዋሳ ከተማ ጤና መምሪያ የወጣቶችና አፍላ ወጣቶች ፎካል ነኝ። አመሰግናለሁ። ስሜ ለገሰ ነጋሽ እባላለሁ። ከሐዋሳ ከተማ ጤና መምሪያ የስራ ጾታ አካቶ አስተባባሪ ነኝ። ሙሉቀን ደሳለኝ እባላለሁ። ከሐዋሳ ከተማ የንሱራን ማህበር ነው የመጣሁት። እሺ፣ በድጋሚ እንግዶቻችን እንኳን ደህና መጣችሁ። ጥያቄያችን የሚሆነው ከሲዳማ ክልል አካል ጉዳተኞች ማህበር ፕሬዝዳንት ነው የሚሆነው። ከአካል ጉዳተኝነት ጋር ተያይዞ በተለይ ከስነ ተዋልዶ ጤና ጋር በተያያዘ በጣም ብዙ የሚነሱ ተግዳሮቶች አሉ። ከአገልግሎት አሰጣጥ ጋር ተያይዞ ከተደራሽነት ጋር ተያይዞ የሚነሱ ብዙ ነገሮች አሉ እና እናንተ እንደው እንደ ማህበር ያስተዋላቸዋቸው ነገሮች ምንድን ናቸው? ምን አይነት ተግዳሮቶች ይገጥማቸዋል? የስነ ተዋልዶ ጤና አገልግሎትን ለማግኘት ሲሄዱ ወይም ደግሞ ባሉበት ቦታ ላይ የስነ ተዋልዶ ጤና መረጃንም አገልግሎትንም ለማግኘት ሲያስቡ ምን አይነት ተግዳሮቶች ይገጥማቸዋል? ኦኬ፣ ጥሩ ጥያቄ ነው። ያው እንግዲህ ቅድም አንቺ እንደገለሽው እንግዲህ የአካል ጉዳተኞች ቁጥር እጅግ ያው ከፍተኛ ነው። በተለያዩ ጥናቶች እንደሚያመላክቱት 17.6% የሚያህሉ ከቶታል ፖፑሌሽን ያው አካል ጉዳተኞች እንደሆኑ ያው ጥናቶች ያረጋግጣሉ። ይሄ ደግሞ ቁጥር ያው የኢትዮጵያ ህዝባችን ቁጥር 135 ሚሊዮን ይጠጋል ተብሎ ነው አሁን የሚገመተው። ከዛ ቁጥር ውስጥ እንደ ሀገር 17.6 አካል ጉዳተኞች እንደሆኑ ወደ ክልልም ስናመጣ ወደ ከተማም ወደ ዞን ስንወስድ በዛው ልክ ነው ሬሾ የሚሄደውና እነዚህ ውስጥ ደግሞ አብዛኛዎቹ ወጣቶች እንደሆኑ እንትንም ያሳያል። እዚች ጋር ምንድነው ችግር የሚሆነው? በተለይ አካል ጉዳተኞች የስነ ተዋልዶ አገልግሎት ለማግኘት በሚሄዱበት ጊዜ እንደ ሀገር እንደኛ ክልል ብቻ አይደለም የምናነሳው፣ እንደ ሀገርም ስናነሳ የጤና ተቋማቶቻችን አክሰሲብል አይደሉም። አንዱ ችግር እሱ ነው። አሁን ጤና ተቋማት አሁን በፊት የተገነቡ ሁሉንም ታሳቢ ኢንክሉሲቭ ባደረገ መልኩ የተገነቡ አይደሉም። ፊዚካል ኢንቫይሮንመንቱ ለዓይነ ስውራን እንበላው ለፊዚካል ጉዳት ላለባቸው ለተለያዩ ጉዳት ላለባቸው ተቋማቱ አክሰሲብል ባለመሆኑ የሚሄዱበትን አገልግሎት ለማግኘት ስለሚቸገሩ በዚህ የተነሳ ወደ ላግ የሚሆን ሁኔታዎች ያጋጥማሉ ብዬ ወስዳለሁ። ከዚህ ደግሞ ሲቀጥል ሌላ ችግር ምንድነው ኖራል የምናስበው በተለይ አሁን መስማታቸው በሚሄዱበት ጊዜ የጤና ባለሙያዎች ምልክት ቋንቋ አልሰለጠኑ። የምልክት ቋንቋ ስላልሰለጠኑ ሄዶ የመግባባት ችግር ያጋጥማቸዋል።
ስለዚህ ይሄም እንደ አንድ እንቅፋት ስለሚሆንባቸው በሚፈለገው ልክ አገልግሎት ያገኛሉ ብዬ አልወስድም። ለምን ኮሚኒኬሽን ቤሪየር ጋር ተያይዞ አንዱ እንደ ችግር እንደሆነ ነው የምናውቀው። ሌላው ደግሞ ከዚህ ከዓይነ ስውራን ጋር ስናነሳ አሁን ለምሳሌ መረጃ ተደራሽ እናድርግ ስንል አሁን ዓይነ ስውራን ስናነሳ የተለያዩ ብሮሸሮች ሲዘጋጁ በብሬል ላይ ይዘጋጁ። አንዳንድ አሁን ኪ ሜሴጅ የሚያስተላልፉ ብሮሸሮች ራሱ ልክ እንደ አይናማ የሚጠቀም ነው የሚዘጋጁ። ስለዚህ በዛ ጋር ተያይዞ በቂ መረጃ የማያገኙበት ሁኔታ ነው የሚስተዋለውና አጠቃላይ ግን ስናይ ከኢንፍራስትራክቸሩ ከኮሚኒኬሽኑ ኢቭን ከአዌርነስ ራሱ ጉዳተኛው ራሱ ምን ላደርግ እችላለሁ የሚል ነገር ያስባል። ደግሞ ሶሳይቲው ማህበረሰቡም እኮ አሁን እሱ ምን ያስፈልገዋል አሁን የጤና አገልግሎት መውሰድም ምን ያስፈልገዋል የሚል አመለካከትም በህብረተሰባችሁ ዘንድ አለ። ስለዚህ ከነዚህ ጋር ተደማምረው አካል ጉዳተኞች ጤና ተቋማት ላይ ሄደው በሚፈለገው ልክ አገልግሎትን ከማግኘት ጋር ተያይዞ ትልቅ በሮች አሉ የሚል ሐሳብ ነው የምኖረኝ። በጣም እናመሰግናለን አቶ መላኩ። አቶ ሙሉቀን ከሐዋሳ ከተማ ዓይነ ስውራን ማህበር ስለመጣ የተለየ ሐሳብ አለ ወይ? እሺ እጅግ አድርጌ አመሰግናለሁ። ከተደራሽነት አንጻር ስናነሳ የምናነሳቸው ነጥቦች አሉ። በተለይ ዩናይትድ ኔሽን የሚያነሳቸው መርሆች አሉት። በተለይ 4 መርሆች አሉ እንደ ዋነኝነት የሚነሱ አካፕ የሚባል ዩናይትድ ኔሽን የሚጠቀምበት እንትን አለ። ምክንያቱም አንድ ተቋም ወይ ደግሞ አካል ጉዳተኞች ላይ የሚሰራ ማንኛውም አካል እነዚህን 4 ነጥቦች ማሟላት አለበት ብሎ ያስቀምጣል። ከአዌርነስ አንጻር ስናነሳ ተቋሙ አዌርንድ የሆነ መሆን አለበት። ምክንያቱም አንድ ዲስኤቢሊቲ ሲመጣ በምን አይነት መንገድ ሊስተናገድ እንደሚገባው፣ ምን አይነት ትሪትመንቶች ሊደረጉለት እንደሚገባው፣ ኢቭን ወርዶች የሚጠቀሟቸው ቃላቶች ጭምር ሳይቀሩ ምን አይነት ወርዶች ናቸው ሊጠቀሟቸው የሚገቡት ነገሮች ራሱ በሚገቡ ማወቅ። ከዛ ደግሞ ምንድነው አገልግሎት የምሰጠው በተለየ መንገድ ዲስኤቢሊቲ ነው የመጣው ሰው እንደ ዲስኤቢሊቲ ምን አይነት ትሪትመንት ነው ሊሰጠው የሚገባው የሚለውንም ነገር ከአዌርነስ አንጻር ማወቅ አለበት። ስለዚህ የመጀመሪያው ደረጃ ላይ የሚቀመጠው አዌርነስ ነው። ከዛ ኮሚኒኬሽን ነው። ኮሚኒኬሽን ስንል ደግሞ ላክ ኦፍ ኢንፎርሜሽን የምንለው ማለት ነው። የመረጃ እጥረት ወይ ደግሞ የመረጃን ክፍተት። አንድ ዲስኤቢሊቲ እዛ ተቋም ሄደ እንዴት ነው ኢንፎርሜሽን ማግኘት የሚችለው? ወይ ደግሞ ይሄ ላክ ኦፍ ኢንፎርሜሽን ነው የኢንፎርሜሽን እጥረቱ እንዴት ነው መቅረፍ የሚችለው? ሌላኛው አክሴሲቢሊቲ ነው። አክሴሲቢሊቲ ስንል ከተደራሽነት አንጻር ነው። ተደራሽነት ስንል ደግሞ ህንፃው ምሳሌ የእግር ጉዳት ያለበት ተጠቃሚ ዊልቸር ተጠቃሚ ከሆነ የሚጠቀመው ራምፕ አለ ወይ ማውጫ የሚሆን፣ ፎቅ ላይ ከሆነ ደግሞ ከ3ኛ ከ4ኛ ደረጃ በላይ ከሆነ ደግሞ ራምፕ ሲኖረው ሊፍት ሲኖረው፣ ከዛም ባለፈ ደግሞ አንድ ዓይነ ስውር እዛ ብቻውን አገልግሎት ለማግኘት ቢመጣ አሲስታንስ ያስፈልጓል። ሽንት ቤቱ አክሰሰብል ነው ወይ፣ ግቢው ከመግቢያው ጀምሮ ማለት ከበሩ ጀምሮ አክሰሰብል ነው ወይ፣ ከዛም ባለፈ ውጭ ላይ ያሉ ታፔላ አለ የጤና ተቋሙ ራሱ የሚያስቀምጠው ታፔላ እዛ ላይ ያለው ታፔላው ራሱ አክሰሰብል ነው ወይ ተደራሽ ነው ወይ፣ እሱ ነገር ራሱ እንደ አንድ መስፈርት ይታያል ከአክሴሲቢሊቲ ከተደራሽነት አንጻር ሲነሳና እነዚህ ነገሮች አስገዳጅ ናቸው። ከዛም ባለፈ ደግሞ ፖሊሲ የምንለው ደግሞ 4ኛ ላይ የምናስቀምጠው መስፈርት ፖሊሲ ነው። ፖሊሲ ውስጥ ለምሳሌ የውስጥ ደንብ የሚባል አለ። አንድ የጤና ተቋም የሚተዳደርበት የራሱ የውስጥ ደንብ አለው። ከዛም ባለፈ ደግሞ የሄልዝ ኦፍ ራይት የምንለው የጤና መብት የምንለው ከዲስኤቢሊቲ አንጻር የዩናይትድ ኔሽን ኮንቬንሽን ያስቀመጣቸው መርሆች አሉ። እነሱን አካቶ እየሰራ ነው ወይ? ከጤና መብት አንጻር እነሱ ነገሮች ያካትታል ወይ? እነሱ ነገሮች አሉት ወይ? ተጨባጭ የሆኑ ሊታዩ የሚችሉ ማስረጃዎች ያስፈልጉታል። ከዛም ባለፈ ደግሞ ራሱ ተቋሙ እንደ ክፍተት አይቶ ወይ ደግሞ እንደ ጋፕ የተፈጠረ ጋፕ ካለ እንደ አካባቢው እንደ ኤሪያው ሊያካትታቸው የሚገቡ ወይ ደግሞ ሊጨምራቸው የሚገቡ እንትኖች አሉ፣ መረጃዎች፣ ኢንፎርሜሽኖች ወይ ደግሞ ከፖሊሲ አንጻር ራሱ እንደ አዋጅ፣ እንደ ክልል፣ እንደ ዞን፣ እንደ ወረዳ አንዳንድ ማስተካከያዎች ሲደረጉ ከመተዳደሪያ ደንብ አንጻር ራሱ እነሱ ነገሮችን ማስቀመጥ ግድ ይላልና እነዚህ 4 ነገሮች ከአዌርነስ፣ ከኮሚኒኬሽን፣ ከአክሴሲቢሊቲ እና ከፖሊሲ አንጻር የዩናይትድ ኔሽን የሚያስቀምጣቸው መገምገሚያዎቹ እነዚህ ናቸው። ከዛ አንጻር አንድ ተቋም አክሴሲብል ነው፣ አገልግሎት እየሰጠ ነው ወይ ደግሞ ለዲስኤቢሊቲ ብቁ ነው የምንለው እነዚህን 4 ነጥቦች አሟልቶ ሲገኝ ነውና
ከዛ አንጻር ነው ተቋማት የሚገመገሙት። ስለዚህ እኛ ደግሞ ከዛ አንጻር ስናያቸው ተቋማቶቻችን በተለይ እኛ ሀገር ውስጥ ያለ እንደዚህ አራቱንም መስፈርት የሚያሟላ ተቋም የለም። እሺ፣ በጣም እናመሰግናለን አቶ ሙሉቀን። አንዱ የዚህ ዝግጅትም ዓላማ ይህንን ሀሳብ አድቮኬት አድርጎ ቅስቀሳ አድርጎ የተለያዩ ለውጦች እንዲመጡ የማድረግ ነው እና እጅግ በጣም እናመሰግናለን። ቆንጆ ሀሳቦች ናቸው የተነሱት። እንደሚታወቀው ከዚህ ከስነ ተዋልዶ ጤና ጋር ተያይዞ ለአካል ጉዳተኞች የሚሰጠው የስነ ተዋልዶ ጤና አገልግሎት እንዴት ነው? እነሱን ተደራሽ ያደረገ ነው ወይ? ምን ምን አገልግሎቶች ይቀርባሉ? አገልግሎቶቹ እነሱን ያማከለ ነው ወይ? አሁን የተነሱ ተግዳሮቶች አሉ እና አሁን ባለ ሁኔታ ነባራዊ ሁኔታ ደግሞ ምን ምን ነገሮች የተጀመሩ ነገሮች አሉ የሚለውን አቶ ለገሰ ያነሱልናል። እሺ፣ አመሰግናለሁ። አቶ ለገሰ ነጋሽ ይባላለሁ። ከሐዋሳ ከተማ ጤና መምሪያ የስርዓተ ፆታ አካቶ አስተባባሪ ነኝ። ቅድም እንደተገለጸው ከአጠቃላይ ህዝባችን 17% የሆነ አካል ጉዳተኛ ነው። ስለዚህ ለእነዚህ የጤና አገልግሎት ተደራሽ ለማድረግ ሰፊ ስራዎች የተሰሩ ነው። ከዚህ ውስጥ ምንድነው ከእቅድ መነሻ በጤና መምሪያ አጠቃላይ ከሚታቀዱ እቅዶች ውስጥ የእቅዱ አካል አድርገን ነው እየሰራን ያለነው። ስለዚህ ያ ብቻ አይደለም። ምናልባት ጤና ተቋማችን በሚገነቡበት ጊዜ ምናልባት ከዚህ በፊት የተገነቡትን የማሻሻል ስራ የማደስ ስራ እየሰራን ያለ ነው። ስለዚህ እነዚህ ጤና ተቋሞቻችን ለአካል ጉዳተኞች ተደራሽ ናቸው ወይስ ብለን በየጊዜው የግምገማ አካላችን አድርገን የሚሄደው። ስለዚህ ለውጦች ያሉበት የሆነው ያ ብቻ አይደለም። እስከታችኛው ድረስ አካል ጉዳተኞች አገልግሎት ያገኛሉ ወይ? ቅሬታ አላቸው ወይ? በዚህ ወር ምን ያህል አገልግሎት ያገኙ? አካል ጉዳተኛ የሆነ ምን ያህል አገልግሎት ያገኙ? በጉዳቱ አይነት ለይተን ነው የምንገመው። ስለዚህ እየገመገምን ግብረ መልስ እየሰጠን የምንሄድበት ስርዓት ይዘን ስለዚህ በሐዋሳ ከተማ በዚህ በተለይ አሁን ካለው ከጣምራ ጋር ሆነን ሰፊ ስራዎችን እየሰራን ያለ። በጣም እናመሰግናለን አቶ ለገሰ። ያው ቀጣዩ ጥያቄም እዛው ጤናው አካባቢ ነው የሚሆነው። ወይዘሮ አብነት አለሙ አካል ጉዳተኞችን ያካተተ አገልግሎት ለመስጠት የተሰጡ ስልጠናዎች አሉ ወይ በጤና ተቋማቱ ላይ? ስልጠናዎቹ ምናልባት በመንግስት ብቻ የሚሰጡ ወይም ደግሞ በተቋሙ ብቻ የሚሰጡ ሳይሆን ከሌሎች አጋር ድርጅቶች ጋር ይህንን አገልግሎት ለማሻሻል ለማስቀጠል የተሰጡ ስልጠናዎች አሉ ወይ የሚለውን ደግሞ ብትመልሽልን። በጣም አመሰግናለሁኝ። እንደ ሐዋሳ ከተማ ጤና መምሪያ ደግሞ ጤና ተቋማቶቻችን አገልግሎቶቻቸው እነዚህ አካል ጉዳተኞችን ያማከለ እንዲሆን ብዙ ስራዎች እየተሰሩ ነው የሚገኙት ቅድም ወንድሜ እንዳነሳው። ስለዚህ ምን አይነት አገልግሎቶች እየተሰጡ ነው ያሉት፣ ምን አይነት ስልጠናዎች ናቸው የወሰዱት ብለን በምናስብበት ጊዜ በእርግጥ መንግስት ብቻውን ሊሰራው የሚችለው ነገር አይደለም። መንግስት በራሱ መስራት ያለበትን ይሰራል። ነገር ግን ሌሎች ደግሞ አጋዥ ድርጅቶች ከኛ ጋራ በአንድነት ሆነው ይህን ስራ እየሰሩ ይገኛሉ። በተለይም መስማት ለተሳናቸው የተለያዩ አይነት ስልጠናዎች አሉ። ለምሳሌ የምልክት ቋንቋ ስልጠና በተለይም ወጣቱ ስነ ተዋልዶ ጤና ስር ተካቶ ነው ይሄ አገልግሎት እየተሰጠ ያለው እና ለእነዚህ ባለሙያዎች የምልክት ቋንቋ ስልጠናዎችን ሰጥተናል። በብዛት አሁን ላይ እሱ ላይ እየሰራን እንገኛለን። ባለሙያዎች ብቻ አይደሉም በነገራችን ላይ ስልጠና እየወሰዱ ያሉት። ከካርድ ክፍል ጀምሮ እነዚህ መስማት የተሳናቸው በሚመጡ ጊዜ ወዴት መሄድ እንዳለባቸው አቅጣጫ እንዲነግሯቸው፣ ስማቸውን ካርድ ላይ መመዝገብ ሲኖርበት እንዴት ነው በምን አይነት መንገድ ነው ኮሚኒኬት ማድረግ ያለባቸው የሚለዋል ከካርድ ክፍል ጀምሮ እስከ ባለሙያ ድረስ የመስማት የተሳናቸው የምልክት ቋንቋ ስልጠናዎችን የተሰጠ ይገኛል። ሌላው ደግሞ መስማት ሳይችሉ ነገር ግን ማየት የሚችሉ ለእነሱ ደግሞ እንዴት ነው የተለያዩ አይነት ፒክቸሮች ይለጠፋሉ። ወዴት መሄድ እንዳለባቸው በማየት አገልግሎቱን በደንብ በቪዲዮ እስካሁን የጀመረው ነገር ባይኖርም በማየት ግን ወዴት መሄድ እንዳለባቸው ምን አይነት አገልግሎት እንደሚሰጡ በደንብ በግልጽ
የተለጠፉበት ሁኔታ ነው ያለው እስካሁን የጀመርነው ስራ ይመስላል። በጣም እናመሰግናለን። ያው ቀጣይ ጥያቄያችን የሚሆነው ደግሞ ከአካል ጉዳተኞች ማህበር ጋር ተያይዞ ምናልባት ማህበራት ሲቋቋሙ የአካል ጉዳተኞችን መብት ለማስጠበቅ የአገልግሎት ተደራሽነታቸው ከፍ እንዲል ነው እና በተለይ ከዚህ ከስነ ተዋልዶ ጤና አገልግሎት ተደራሽነት ጋር ተያይዞ የሚገጥማቸው ቻሌንጆችን የሚገጥማቸው ተግዳሮቶችን ለመፍታት እናንተ እንደ ማህበር ምን አደረጋችሁ? አቶ መላኩ ይህንን ቢመልሱልን። ማለት ያው ማህበራቱ የአካል ጉዳተኞችን ችግር ለመቅረፍ ያለባቸውን ከሌሎች አካላት ጋር በጋራ በመሆን ችግራቸውን ለመቅረፍ ነው እና ምን የተደረገ ነገር አለ ተግዳሮቶችን ለመፍታት በእናንተ በኩል? እንግዲህ ቅድም እንደጠቀሽው ማህበራት ሲደራጁ የአካል ጉዳተኞች መብቶቻቸውን ለማስከበር ነው ዋና ነው። የሚደርሳቸው በደልና ችግሮች ሲደርሳቸው ያንን ታግሎ እንዲስተካከል ከሚመለከቱ አካላት ጋር ሆኖ ያንን መፍታት ነውና ቅድም ማነሳቸው ችግሮች እንዲፈቱ እኛ በርካታ ስራዎች እየሰራን እንገኛለን። እንደ ክልል ዞሮ እንደ ክልል የኛ መዋቅርም ክልል ስለሆነ ይሄንን ችግር ቅድም ለየናቸው ችግሮች መጀመሪያ ምንድነው እንደ ሲዳማ ክልል በተለይ በአካል ጉዳተኞች ዙሪያ ላይ በጣም ሪፒትሊ በተደጋጋሚ ፌስ የሚያደርጉ ችግሮች ምንድናቸው ብለን የለየናቸው ችግሮች አሉ። ከነዛው ከለየናቸው ችግሮች ውስጥ አንዱ የጤና አገልግሎት እዛ አካባቢ ለይተን እዛ አካባቢ በተገቢ ሁኔታ እያገኙ እንዳልሆነ ያኔ ለይተናል። ከለየን በኋላ ምንድነው አደረግነው? አንዱ ለምሳሌ ከክልሉ ጤና ቢሮ ጋር እኔ አንዱ እዛ የፓብሊክ ዊንግ ነኝ እዛች ጋር አንዱ ፓርትነር ነኝ እዛች ከጤና ቢሮ ጋር። ስለዚህ እዚህ የለየናቸው ችግሮችን ይዘን ከጤና ቢሮ ጋር በጣም ጆይንትሊ ነው ይሄን ጉዳይ የምናነሳው አሉ የሚለው ችግሮችንም ሁሉ አሁን ቅድም አነሳው የፊዚካል ነው የአክሰሲቢሊቲ ጉዳይ ቶታል አክሰሲብል ነው ኢንክሉሲቭ ያለ መሆኑ ጉዳይ በዝርዝር ከነሱ ጋር እንወያያለን። ሌላው ደግሞ ምንድነው የምናደርገው የተለያዩ ባለድርሻ አካላትና እንትና አስተባብረን ራሱ ስልጠና አዘጋጅተን ችግሮችን ሁሉ በጋራ እዛችሁ ጤና ቢሮም ጠርተን ከነሱ ጋር አንድ በአንድ እዛ ችግሩ ይሄ ችግር አለ አካል ጉዳተኞችን ላይ የጤና አገልግሎት በአግባቡ እንዳያገኙ ያደረጉ አሉ ችግሮች እነዚህ ናቸው። ስለዚህ እኚህ መፈታት አለባቸው። ከፖሊሲ ጋር አሁን ቅድም ላይ የማነሳቸው ከፖሊሲ ጋር ያይዘን ከምን ጋር አሉን ብለው እና ያንን ይዘን ከጤና ቢሮ ጋር ጆይንትሊ እየሰራን እንገኛለን። በዚህም ለውጦች መጥተዋል። በሚዲያ ላይ ወጥተን ሚዲያም ከኛ ጋር ተባብሮብን አንዱ ከሚዲያ ጋርም ፓርትነር ስለሆነ ለሰፊው ህዝባችን ይሄንን ቅስቀሳ ማድረግ ስራም እየሰራን ያለንበት ሁኔታ ነው ያለው። ምናልባት አንዳንዶቹ በተለይ ከራምፕ ጋር ተያይዞ የራምፕ ስታንዳርድ አለ አይደለ? እንደ እንትን ያው አንዳንዶቹ ራምፖች ምናልባት ይበልጥ ለአካል ጉዳት የሚያጋልጡ ሊሆኑ ይችላሉ አይደለ? ያሰራሩ ሁኔታቸው ማለት ነውና እነዚህ ነገሮች በጣም ብዙ ጊዜ እናስተውላለን። ያው ብዙ ጊዜ አቶ መላኩ እያነሱም ስለነበረ መሰራት ስላለበት ብቻ ሊሆን ይችላል፣ መሆን ስላለበት ብቻ ህጉ ስለሚያስገድድ ብቻ ሊሆን ይችላል አንዳንዶቹ ነገሮች እንደሚሉትና ይሄ ከስታንዳርድ አንፃር በትክክል ጠብቀዋሉ ስታንዳርዱን የሚለውንስ ነገር እንዴት ነው? ከተቋማት ጋር ያለ ኮሚኒኬሽን በእናንተ በኩል የተሄደበት ነገር አለ? ጥሩ። በእርግጥ አጋጣሚ ሆኖ ጥናት ያደረኩም አንዱ ነበርኩ። ያው ስታንዳርዱ ምን ይመስላል የሚለው በስታንዳርዱ ተገንብቷል ሁሉ የሚለው ጥናት አድራጎች ውስጥ አንዱ ነበርኩኝና ሁሉም ያየናቸው አብዛኛዎቹ ከስታንዳርዱ በታች ናቸው። ስለዚህ አሁን ራምፕ ይገነባ ሲባል ራምፕ ራሱ ስታንዳርድ አለ። ራምፕ የራሱ ስታንዳርድ አለ። ከፍታው ያን ከፍታው ምን ያህል ነው ወደ ላይ ያለው ከሪፈራንሱ ተይዞ ከዛ ነው ወደ ታች ራምፕ ሲገነባ የሚሄደው። ምንድነው አሁን እዚች ጋር ዝም ብሎ አለ አይደለም ራምፕ አለ ለማለት ብቻ አንደኛ ለማሳየት ለሾይንግ ብቻ የማስቀመጥ ነገር አለ። ኢቭን ጉዳተኛው ይቅርና ጉዳት አልባ ራሱ ተንሽራቶ የሚወድቅበት ነው። ብዙዎቹ በራምፕ እናልፋለን ብሎ ራሱ ሌላ ጉዳት የገዙ አካል ጉዳተኞች አሉ። ስለዚህ ቶታል አሁን እዚህ ያለው ከስታንዳርድ በታች እንደሆኑም ከጤና ቢሮ ጋርም እያነሳን ነው። ከኮንስትራክሽን ከሲዳማ ክልል ከኮንስትራክሽን ቢሮ ጋርም ሞር ክሎዝሊ እየሰራን ነው እዛ አካባቢ ያለው። አሁን ደግሞ ጥሩነቱ ምንድነው በዚህ ጋር ተያይዞ አዋጁም ተሻሽሏል። አሁን አዲስ አዋጅ ከህንፃ አዋጅም ወጥቶበታል። በፊት ያሉ ጋፖችንም ይሄንን ከጤና ተቋማት ጋር ሪፈራል ሊንኬጅ እንዲፈጠር ይሄንን በርካታ ስራ እየሰራን ነው ያለነው። ከዛም አልፎ ደግሞ በቋምነት ደግሞ የሚዲያ ራሱ ሽፋን ይዘን የምልክት ቋንቋም ይሄንን የኛ አጠቃላይ ፕሮግራም የሚያስተባብር ከሲዳማ ብሮድካስቲንግ ጋር ራሱ የአየር ሰዓት እንዲሰጠን እና የምልክት ያንንም በአየር ሰዓት ላይ ምልክቶችን ለማስተላለፍ
ትምህርታዊ ስራዎችን ልንሰራ ይህንን የአየር ሰዓትም ከዛ የምናገኝበት ሁኔታ እንዳለ ኦልሬዲ ከነሱ ኮንፎርም አድርጎልናል ማለት ነው ሲዳማ ብሮድካስቲንግ። በዘላቂነት ደግሞ በየቦታ የሚነሱ ችግሮችን ለመፍታትም ከፓብሊክ ሰርቪስ ጋርም እንደው ለምንድን ሰው የማያቀጥረው የሚልም ከክልሉ ፓብሊክ ሰርቪስ ጋርም የጀመራቸው ነገሮች አሉ። እዛ ለምን የተወሰነ ቦታ ሆኖ መድረስ አለበት የሚለውንም ያን አድርገን በአቅማችን ልክ መንግስትንም የሞግትን መንግስት ያለውን ተቋማትም እያስተባበርን በርካታ ስራ እየሰራን እንዳለ ነው። በጣም እናመሰግናለን አቶ መላኩ። እንግዲህ አሁን ደግሞ ቀጣይ ጥያቄያችን የሚሆነው ለረድኤት ነው። እናንተ እንደ ትምህርት ቤት ምን እየሰራችሁ ነው? እሺ በድጋሚ አመሰግናለሁ። ቪዥን ትምህርት ቤት ምን እያደረገ ነው? ወንዶች ብዙም አይደሉም፣ ሴቶች ብዙ ናቸው ደግነቱ። ምክንያቱም የወር አበባ ሊመጣባቸዋል፣ ልጆችም አሉ፣ ትልቆችም አሉ፣ የወር አበባ የማያውቁ አሉ። ምክንያቱም አዲስ ድንገት ሲሆንባቸው እና እኔ አብሬ ሄጄ አስተምራቸዋለሁ። ይሄ እንዲህ ነው፣ ይሄ እንዲህ ነው እያልኩኝ እገልጽላቸዋለሁ። አንዳንድ ተማሪዎች አያውቁም። አንዳንድ ተማሪዎችን ቀስ ብዬ ስመክራቸው ሳስተምራቸው ይገባቸዋል። አርብ ሁሌ መስማት የተሳናቸውን ስለ ተዋልዶ የምናስተምርበት አለና ሌሎችም ደግሞ ይተባበሩናል። ኢሲዲዲ ደግሞ ኢሲዲዲ የሚባል ድርጅት አለ። በዚህ አጋጣሚ ላመሰግን እፈልጋለሁ። ይህ ፕሮግራም ባይሆን እነሱም ደግሞ ይረዱናል። ቪዥን ላይ መተው ይረዱናል። የተለያዩ ማቴሪያሎችን ይሰጡናል፣ ይተባበሩናል። ምክንያቱም ከኛ በተሻለ እነሱ ስለሚያውቁ ደግሞ ወላጆች ደግሞ ሲያዩ ይሄን ነገር ከዚህ በፊት ወላጆች ምንም አይነት ግንዛቤ የላቸውም፣ ጭንቀትም አለባቸው። የመስማት የተሳናቸው ወላጅ ለምን ምልክት ቋንቋ አይችሉም? ወላጆቻቸው ራሱ እንዴት ብለው ከመስማት የተሳናቸው ልጆቻቸው ጋር ይግባቡ? ወላጆች በጣም ይቸገሩ ነበረ። አሁን ግን ብዙ ትምህርቶችን እያስተማርናቸው ስለ ተዋልዶ የተለያዩ ነገሮችን እያስተማርናቸው የወላጆችን እንትን ራሱ ቀርተናል። ቻሌንጅ ከጤና ተቋማት አገልግሎት ጋር ተያይዞ በዋናነት እኛ እንግዲህ በጣም ብዙ ከአካል ጉዳት ጋር ተያይዞ ብዙ አይነት ችግሮች ይነሳሉ። ግን እኛ በዋናነት ከዚህ ከስነ ተዋልዶ ጤና ጋር የተያያዘውን ጉዳይ ስለሆነ እያነሳን ያለ ነው። ምናልባት እንደ ጤና ተቋም ምን አይነት ነገሮች ምን አይነት ተግዳሮቶች ይገጥማሉ? ለምሳሌ በሚፈለገው ፖሊሲው ላይ በተቀመጠው ልክ ተግባራዊ ላለማድረግ የሚገጥሙ ቻሌንጆች ወይም የሚገጥሙ ችግሮች ምንድን ናቸው በእናንተ ተቋም ውስጥ የሚለውን፣ ከዛ ባሻገር ደግሞ አሁን እየተጀመሩ ያሉ መልካም ነገሮች እንዳሉ ቅድም በአቶ መላኩን በኩል እየተነሱ ነበር እና እነዛን መልካም ነገሮች ደግሞ ለማስቀጠል ምን መደረግ አለበት? ያሉ መልካም ነገሮችም ካሉ ቢጠቀሱ አሪፍ ነው የሚል ሀሳብ አለ። ያው ቅድም እንደተገለጸው በከተማችን ሰፊ ስራዎች የተሰሩ ያሉት። ከዚህ ውስጥ ምንድነው ጤና ተቋማችን ተደራሽ ለማድረግ በተለይ ከመግቢያ ጀምሮ አይነ ስውራን ማንበብ እንዲችሉ በተለይ የተቋሙንም አይነት ጭምር ብሬል መጻፍ ጀምሮ ከጥበቃው ጀምሮ አጠቃላይ ከካርድ ክፍል ከሐኪሞቻችንን ጭምር ለአካል ጉዳተኞች ምቹ እንዲሆኑ የስልጠናና የግንዛቤ ስራ እየሰራ ያለ። ስለዚህ በዚህ ሰፊ ስራዎች የተሰሩ ናቸው ያሉት። ያ ብቻ አይደለም። ይህንን ወደ ተቋም በሚመጡበት ጊዜ አካል ጉዳተኞችን ማስተናገድ የሚችሉ ሶሻል ወርከሮችን መድበናል፣ ፎካሮችን መድበናል። ስለዚህ እነዚህ ሶሻል ወርከሮችና ፎካሮች ይህንን ስራ በየቀኑ ለኃላፊዎቻቸው የአጋጥሞቻቸው ችግር እያቀረቡ እየተገመገመ ግብረ መልስ የተሰጠ የሚገኝበት አሰራር ተፈጥሯል። ያ ብቻ አይደለም። መጸዳጃ ቤቶች አክሰስ እንዲሆኑ፣ ላቦራቶሪዎችን አክሰስ እንዲሆኑ ሰፊ ስራዎች እየተሰራ ያሉ። ስለዚህ እነዚህም በምንሰራበት ጊዜ እንደ ማለቆ የሆኑ ነገሮች አሉ። ለምሳሌ መጀመሪያው ጉዳት የደረሰባቸው የጉዳቱ ባለቤቱ የህብረተሰብ ክፍሎች የራሳቸውን ማግለል አንደኛው ችግር ነው። ስለዚህ ራሳቸውን ስለማይገሉ ወደ ተቋማት የማይመጡበት ሁኔታ ነው ያለው። ስለዚህ ይህንን የግንዛቤ ስራ በጤና ኤክስቴንሽን አማካኝነት እንዲሁም በሐዋሳ ከተማ በሰፊው የተሰራ ያለው የቤተሰብ ጤና ቡድን ወይም ፋሚሊ ሄልዝ ቲም በምንለው ቤት ለቤት እየተካሄደ
ሰፊ ስራ የአካል ጉዳተኛ ላይ ሰፊ ስራ እየተሰራ ነው ያለው። ስለዚህ እንደ ጉዳት አልባ ጤና ተቋማት ቢመጡ አገልግሎት ማግኘት እንደሚችሉ፣ ስለዚህ ሰፊ ስራዎችን እየሰራ ሁኔታ ነው ያለው። ሌላ ደግሞ እንደ ማኔቆ የሆነ ነገር ምንድነው ምልክት ቋንቋ ካለመቻል ጋር ተያይዞ፣ ስለዚህ የጤና ባለሙያዎቻችን እና የጤና ሰራተኛ የምልክት ቋንቋ ስልጠና የሚያገኙበት ሁኔታ ከባለድርሻ አካል ጋር በመሆን ሰፊ ስራዎችን እየሰራ ነው። ስለዚህ በሐዋሳ ከተማ ያሉ 16 የመንግስት ጤና ተቋማት ከፍተኛ ሆስፒታል አጠቃላይ ሆስፒታሎችን ጨምሮ ጤና ጣቢያዎች እስከታች ድረስ ያለው ባለሙያዎች እና ሰራተኞች በዚህ ስልጠና አካል የሆኑበት ስርዓት ያለ። ስለዚህ ሰፊ መሻሻሎች ያሉበት ሁኔታ ነው ያለው። ያም ቢሆን የተፈለገው በጤና ሚኒስቴር በተቀመጠው ወይም በፖሊሲ በተቀመጠው አቺቭ አድርገናል አላደረግንም። ቀሪ ስራዎች አሉ፣ ጅምር ስራዎች ያሉበት ሁኔታ ነው ያለው። ሌላኛው ተግዳሮት የሚነሳ ምንድነው? በተለይ ቅድም እንደጠቀስኩ ከኛ ጋር የሆኑ የምልክት ቋንቋ አሰቡ የነበሩ የዚህ ተቋም ለምሳሌ ታምራ አሁን ባለፈው ታምራ በሰጠን ድጋፍ የጤና ሰራተኞች ስልጠና ያገኙበት ሁኔታ ነው ያለው። ስለዚህ ከኛ ጋር በቅንጅት እየሰራ ያለበት ሁኔታ ታምራ ብቻ አይደለም፣ ኢሲዲዲ የሚባል ድርጅትም ከኛ ጋር እየሰራ ያለ። ስለዚህ ስለ ምልክት ቋንቋ ሰፊ ስራ እሱ ብቻ አይደለም፣ ከአካል ጉዳተኞች ማህበራትን ጋር ስለዚህ በቅንጅት እየሰራ ያለበት ሁኔታ ነው ያለው። ስለዚህ እንደ ማኔኮ የምናነሳው ሌላው የበጀት የሪሶርስ የግብአት እጥረት እንዳለ እናነሳለን። ስለዚህ እነዚህና ሌሎች ተጨማሪ ችግሮች ናቸው። በጣም እናመሰግናለን አቶ ለገሰ። ያው እዚሁ ሀሳብ ላይ ተመርኩዘን ጣምራ በታቦር ክፍለ ከተማ ላይ እየሰራ እንገኛለን እና ከዚሁ ስራ ጋር ተያይዞ እንደ ድርጅት እየሰራን ያለናቸው ነገሮች አሉ። ቅድም ሲነሱ የነበሩ አንደኛው የግንዛቤ ማስጨበጫ ስራዎችን መስራት ነው። አንደኛው እንደ ዓላማ ይዘን ይህንን ፕሮጀክት ስንሰራ የጀመርንበት አንዱ ዓላማ የግንዛቤ ማስጨበጫ ስራዎችን መስራት ነው። በተለይ ደግሞ የስነ ተዋልዶ ጤና ጉዳይ ብዙ ጊዜ እንደ ነውር የሚታሰብ ነገር ነው። ስለዚህ ይህንን እነዚህ ሶሻል ኖርሞችን ለመቅረፍ የተለያዩ የሃይማኖት አባቶችን የተለያዩ ባለድርሻ አካላትን በማሰልጠን የስነ ተዋልዶ ጤና ጉዳይ የሁሉም አካላት ጉዳይ እንዲሆን የማድረግ ስራዎችን እየሰራ እንገኛለን። ከዛ ባሻገር ደግሞ የአገልግሎት መስጫ ተቋማትን በስልጠና በአቅም ግንባታ በአቅም በፈቀደ መንገድ ደግሞ በቁሳቁስም እነሱን የማጠናከር ስራዎችን እየሰራ እንገኛለን። ከዛ ደግሞ ቅድም ሲነሳ እንደነበረው ፖሊሲዎች ላይ ፖሊሲዎቹ ወጣቶችን በተለይ አካል ጉዳተኞችን ያካተተ ነው ወይ፣ ወጣቶችን ያካተተ ነው ወይ፣ በትክክል ፖሊሲዎቹን ያውቁታል ወይ፣ የስነ ተዋልዶ ጤና ፖሊሲዎችን የሚሉትን በተለያዩ ስራዎች እየተንቀሳቀሰ እንገኛለን ማለት ነው እና የፕሮጀክቱን ፎካል ፐርሰን ስለሆንሽ ወይዘሮ አብነት ከዚህ ጋር ተከትሎ እንደ ጣምራ የሰራናቸው ነገሮች እነዚህ የምንላቸውን አካታች የሆኑ የስነ ተዋልዶ ጤና አገልግሎቶችን ለወጣቶች ለአካል ጉዳተኞች ለመስጠት ትክክለኛ ነው ወይ ብለሽ ታስበሽ የተነሱ ነገሮች ወይም የተሰሩ ነገሮችስ ምንድን ናቸው? የምታውቂያቸውን ነገሮች ብታነሽልን። እሺ፣ አመሰግናለሁኝ። በዚህ አጋጣሚ ጣምራን በጣም ማመስገን እፈልጋለሁኝ። ምክንያቱም ለእኛ ትልቅ አጋራችን ስለሆነ ማለት ነው። ምክንያቱም አንድ መንግስታዊ ያልሆነ ተቋም መንግስትን ደግፎ ይህን ያክል ስራ ሰርቶ ለውጥ ማምጣት ሲችል እጅግ በጣም ደስ ይላል። ስለዚህ ከጣምራ ጋር የሰራናቸው እጅግ በጣም ብዙ ስራዎች አሉ። በተለይም እነዚህ የወጣቶች ስነ ተዋልዶ ጤና ከማሳደግ አንጻር ሰፊ ስራዎች ተሰርተዋል። ከእነዚህ ውስጥ ትልቁና ዋነኛው ምንድነው? የአዌርነስ ክሪኤሽን ነው። አመለካከት ላይ በጣም ሰፊ ስራዎች ተሰርተዋል። ቅድም እንዳልሽው አንቺ የዚህ የስነ ተዋልዶ ጤና ሲባል ብዙ ጊዜ ሰዎች የሚያስቡት የተሳሳተ አመለካከት አለ። ይህን አመለካከት ከማስተካከል አኳያ የተሰራው ስራ ቀላል አይደለም። ሌላው ደግሞ በየተቋሞቻችን ላይ ላሉ ባለሙያዎች የተሰጠው ስልጠና ደግሞ እጅግ በጣም ጠቃሚና የወጣቱ ህይወት ሊቀይር የሚችል ነው። ትምህርት ቤት ላሉ ለፒር ኤዱኬተሮች እንዲሁም ደግሞ ለጤና ባለሙያዎች የተሰጠው የወጣቶች ስነ ተዋልዶ ጤና ስልጠና በጣም እናመሰግናለን። ስነ ተዋልዶ ጤና አገልግሎት ጋር በተያያዘ ጤና ተቋም የመጎብኘት እድሉ ገጥሞት ያውቃል? እርግጥ በስነ ተዋልዶ ጤና ዳይሬክት ታስቦ ባይሆን
ጤና ተቋማት በተለያየ ኬስ እጅ ያለውን ነገር ለማየት ሞክሬያለሁ። በእግር መንገድ በሚሄድባቸው አጋጣሚዎች እንደዚህ ነገሮችን ከስራ አንጻር የሚሰራው እዛ አካባቢ ስለሆነ በብዛት ከዲስኤቢሊቲ አንጻር ስለሆነ እነሱ ነገሮች የማየት እድሎች በደንብ አሉ። በጣም አሪፍ። ረዴትስ? ግን ትንሽ ችግር አለ። ብዙ ጊዜ መስማት የተሳናቸውን በሚያዩበት ሰዓት ያው ይቀመጡ የለ ነርሶች አንድ ላይ ይቀመጣሉ እና እያዩ መስማት የተሳናት ናት እንዴ? ከዛ ያው ብዙ ጊዜ ከእናቴ ጋር ገባለሁ። እናቴ ደግሞ ልጄ ናት ምናምን ትላለች እና ወይ ነው እንዴ ምናምን እንደማለት ነገር። ከዛ በኋላ ትንሽ ትላለሁ ሄጄ ብዙ ጊዜ ያለው እና የማለት ነገር አለ። ሙሉቀን እንደው የገጠመት ገጠመኝ ካለ ወይ ጓደኞችህን የገጠማቸው ነገር ካለ? አዎ እርግጥ በጣም ብዙ ነገር የሚገጥመው ግን ወደ ጤና ተቋም ሲሄድ ግን እንደው አንድ ቀን አጋጣሚ ከአንድ ጓደኛ ጋር ሆነን አንድ ጤና ተቋም ጋር ቆመን ማለት አገልግሎት ልናገኝ አንድ ጓደኛችን በጣም ታሞ እዛ ጋር ተኝቶ ነበር እና በዛ አጋጣሚ ሄደን ቆመን እያወራን ነበር። እነሱ እያወራን አጋጣሚ እነዚህ ኮንዶሞች የሚቀመጡበት ቦታዎች አሉ። እነሱን አካባቢ እሱም አይነት ሰው እየነካካ ምናምን እንዴ ቆይ ልጠይቃቸው እንዲ አለኝ። ከዛ ልክ እንደዛ ሲለኝ የመጣልኝ ሀሳብ ራሱ ምን አይነት እይታ ሊኖራቸው ይችላል ብዬ እስኪ ጠይቃቸው አልኩት ማለት ነው። እስኪ ጠይቃቸው አልኩት። ከዛ በኋላ ወዲያው አንዷ ስትመጣ ጠየቃት። ሲጠይቃት ደግሞ እናንተም ሊያደርግላችሁ ነው ብላት ላይልሽ ነው እንግዲህ በተለይ ምን ያደርግላችኋል የሚሉ ነገሮች በብዙ መንገድ መረጃ ራሱ ትጠይቅ ምን ያደርግላችኋል እናንተ ብዙ አይነት ነገር ይህ ከማህበረሰብ አክቲቪቲ የወጣ ነጥብ የመውሰድ እና እነዚህ አይነት ነገሮች እንደ አንድ አካል ጉዳተኛ እንደማያስፈልገን አድርጎ የማሰቡ ነገሮች በደንብ አለ ነው። እሱ ነገሮች አሁን እዚህ ነገር ገጥሞኛ ጋር በጣም እናመሰግናለን። አቶ መላኩ አንድ የምናስታውሰው ታሪክ አለ የሚል ሀሳብ አለና እሷንም ያነሱልን። አንድ መስማት የተሳናት ታማ ሐኪም ቤት ሄዳለች። እንደውም ስሙ ቦታውን ባልጠቅስ ታማ ነች፣ ግን ከዶክተሮቹ ጋር መግባባት አልቻለችም። እሷ የምትለው እነሱም ምንም በፍጹም አይንትራሉ። ስለዚህ ጤና የዶክተሮቹ ምንድነው የጤና ባለሙያዎች ያደርጓል፣ በቃ ለልመና ነው የመጣችው ገንዘብ ልመና ነው ብለው በቃ እስ ገንዘብ አዋጡላት ለልመና ነው የመጣችው ብሎ እሷ በጣም አጥቷት እንዶ ፈጣሪ አንተ ብቻ ደርሰኝ እንዳን ሆስፒታል ልጅ እዛ እንደ ለማን ተቆጥሮ ገንዘብ አዋጥቷ ገንዘብ ከታመመችው በላይ ነው ተመችው። እዛ ምናልባት ለእናንተ አካታች የስነ ተዋልዶ ጤና አገልግሎት ማለት ለእናንተ ምን ማለት ነው? አካታች ነው የምንለው ቀደም እንዳልኩሽ መስፈርቶች አሉ። መስፈርቶች ሲያሟላ ብቻ በተለይ አራቱ መስፈርቶች ቅድሚያ ያሳውሽ ከአዌርነስ ከኮሚኒኬሽን ከዲስትሪቢዩሽን እና ከፖሊሲ አንጻር እነዚህን ያሟላ ተቋም አክሰሰብል የሆነ ተቋም ነው፣ ኢንክሉሲቭ የሆነ ተቋም ነው። ከዲስኤቢሊቲ አንጻርም ለማንኛውም ዲስኤቢሊቲ ፉል አክቲቪቲ ላይ ሙሉን እንትን መስጠት የሚችል አገልግሎት መስጠት የሚችል ተቋም ነው ብሎ ማንሳት ይቻላል። ለእኔ ተቋም የምለው እነዚህ አራት መስፈርቶች አሟላ እና አሟልቶ ሲገኙ አካታች ብዬ የማስበው ምንድን ነው? አንደኛ ያው መስማት የተሳነኝ መጠን የምልክት ቋንቋ እሱን ስላችሁ ደግሞ ዝም ብሎ የተለመደው ምልክት ሳይሆን ሙሉ በሙሉ የምልክት ቋንቋ የሚችል ባለሙያ ቢኖር፣ አይነ ስውራን ደግሞ በብሬል የተዘጋጀ ነገር ቢኖር፣ ለአካል ጉዳተኛ ደግሞ ራምፕ ቢኖር፣ ሁሉም እንደየጉዳቱ አይነቱ ሁሉም ነገር ቢኖር ያ ለእኔ አክሰሲቢሊቲ ወይም ደግሞ አካታች ብዬ አስባለሁ። እሺ በጣም እናመሰግናለን እንግዶቻችን። ያው የመጨረሻው ጥያቄያችን የሚሆነው ለአቶ መላኩ ነው የሚሆነው። እንደው እንደ ሲዳማ ክልል የአካል ጉዳተኞች ማህበር ፕሬዝዳንትነቱ እንደው በጤና ስርዓት ውስጥ ቢመጣ ብለው የሚያስቧቸው ለውጦች ምንድን ናቸው? እንደ ክልላችንም እንደ ሀገርም ማየት የሚፈልገው ነገር ምንድን ነው? ቅድም በዝርዝር የሚያነሳቸው ችግሮች ሙሉ በሙሉ ተቀርፈው ለአገልግሎት የሚሄዱ አካል ጉዳተኞቻችን የሚቸገሩበት ችግር ተፈቶ እንደ ጉዳት አልባ ትክክለኛ አገልግሎት ሲያገኙ ሆነ ማየት የሚፈልጉ። እንግዲህ እንግዶቻችን በጣም እናመሰግናለን። ስለ አካታች አገልግሎት ስናስብ ሁላችንም አካታች የሆኑ ፖሊሲዎችን በማውጣት
እንዲሁም ደግሞ አካል ጉዳተኞችን የሚያካትቱ ስርዓቶችን በመዘርጋት አቅም ግንባታዎችን በመስጠት እንዲሁም ደግሞ አገልግሎት መስጫ ተቋማት ላይ የሚያስፈልጉ ቁሳቁሶችን በማሟላት አካታች አገልግሎትን ለአካል ጉዳተኞች መስጠት እንችላለን። አካል ጉዳተኞች ቅድም እንዳልነው 17% ያህል የማህበረሰባችን ክፍል ናቸው። ስለዚህ ይሄ ደግሞ ሰፊው የማህበረሰብ ክፍል ነውና ለነሱ የሚጠቅመውን የአካል ጉዳተኞች አገልግሎትን አካታች በማድረግ የምንፈልገውን ውጤት ማምጣት እንችላለን። እስቲ ሁላችንም አንድ ጥያቄ እንጠይቅ። የፖሊሲ አውጪዎች፣ የመብት ተሟጋቾች እንዲሁም ደግሞ የአገልግሎት አቅራቢዎች እውነት የምንሰጣቸው አገልግሎቶች ለአካል ጉዳተኞች ምቹ ናቸው? የሆነ የስነ ተዋልዶ ጤና አገልግሎትን ለመፍጠር ሁላችንም መስራት አለብን የሚለውን መልእክታችንን ማስተላለፍ እንወዳለን። ጣምራ ለማህበራዊ ልማት ድርጅት ከሶንኬ ጀንደር ጀስቲስ ጋር በጋራ በመሆን ከኑራድ በተገኘ የገንዘብ ድጋፍ የሰራነው ፕሮግራም ነበረ። ይሄ እንግዲህ ጣምራ የተለያዩ የስነ ተዋልዶ ጤና አገልግሎቶችን ወጣቶች እንዲያገኙ የራሱ የሆነ የማህበራዊ ሚዲያ ገጽ አለው። ያንን የማህበራዊ ሚዲያ ገጽ በመከታተል ወጣቶች የስነ ተዋልዶ ጤና አገልግሎቶችን ማግኘት ይችላሉ። ከዛ ባሻገር ደግሞ የኢንጆኔ የሞባይል አፕሊኬሽን አለ ከወጣቶች የስነ ተዋልዶ ጤና ጋር በተያያዘ ያንንም ከፕላይ ስቶር ላይ በማውረድ የተለያዩ የስነ ተዋልዶ ጤና መረጃዎችን ማግኘት ትችላላችሁ። ሁላችሁም እንግዶቻችን ጥሪያችንን አክብራችሁ የበኩላችሁን ለመወጣት ስለመጣችሁ እጅግ በጣም አመሰግናለሁ። ፕሮግራሙን በማስተዋወቅ በመምራት አብሬያችሁ ቆይታ ያደረኩት አገሬ ጌቱ ነበርኩኝ። በሌላ ዝግጅት እስክንገናኝ ድረስ መልካም ቆይታ